ስቴፕ 1 ዊዝድራው እያደረግን እንመለከታለን። ስቴፕ 2 ሜሴጅ ደርሶናል። ስቴፕ 3 ወደ ቴሌብር እንግባ። ሰላም እንዴት ናችሁ የቃና ተች ቤተሰቦች? ዛሬ በአዲስ ቪዲዮ መጥቻለሁ። ብዙዎቻችሁ ዊዝድራው እያደረክ አሳየን ብላችሁኝ ነበረ። ዊዝድራው እያደረኩኝ በዛሬ ቪዲዮ አሳያችኋለሁ ማለት ነው። ስቴፕ ባይ ስቴፕ እስከ መጨረሻው ተከታተሉኝ። ያን ያላችሁት ምክንያታችሁ ምንድነው? እኔ የምሰራቸው ቪዲዮዎች ወይንም ማቀርባቸው አፕሊኬሽኖች ለእናንተ ፌክ መስላችኋል፣ ግን ሪል እንደሆኑ ዛሬ አረጋግጥላችኋለሁ። በዚህ ስቴፕ ባይ ስቴፕ እስከ መጨረሻው ድረስ አብራችሁኝ ቆዩ። ኦኬ፣ እንደምትመለከቱት እዚህ ሪቻርጅ እና ኤክስቼንጅ ሚል አለ። እዚህ ጋር ኤክስቼንጅ ሚለውን እነካለን። እዚህ ጋር እንደምትመለከቱት ኤክስቼንጅ ሚለውን ከነካችሁ በኋላ እዚህ ጋር ማይንካ ሚል አለ። ስለዚህ እዚህ ጋር 112614 ሚል አለ። እሱን አንድ ጊዜ ክሊክ እናደርጋለን። ልክ ክሊክ ካረግን በኋላ እዚህ ጋር ትንሽ ትረጋጋላችሁ ማለት ነው። ኤክስቼንጅ እና ዊዝድራው የሚል አለ። ዊዝድራው የሚለውን አንድ ጊዜ ክሊክ እናደርጋለን። ልክ ዊዝድራው የሚለውን ክሊክ ስታደርጉ በዚህ መልኩ ይመጣላችኋል። እንደምትመለከቱት 11.26 ዶላር ሰርቻለሁ ማለት ነው። የክፍያ አማራጫችን በንግድ ባንክ፣ በቴሌብር እና በአቢሲኒያ ባንክ ነው ማለት ነው። ይሄው እንደምትመለከቱት እዚህ ጋር ልክ አንድ ጊዜ ክሊክ ስታደርጉ ይመጣላችኋል ማለት ነው። ኦኬ፣ በዩኤስዲቲ በፈለጋችሁት በባይናንስ ብትቀበሉ አሪፍ ነው። ምክንያቱም በብላክ ማርኬት ምንዛሬ ስንት መሰላችሁ? 158 ብር እስከ 160 ብር ነው የተመነዘረ ያለው። ስለዚህ እኔ የማሳያቸውን በቴሌብር ነው፣ ግን በቴሌብር ባትቀበሉ የተሻለ ነው ብዬ አስባለሁ። በባይናንስ ተቀበሉ። ባይናንስ ያላችሁ ለእናንተ ስለሆነ ዛሬ በቴሌብር እንቀበላለን። ኦኬ፣ አሁን ስቴፕ 1 ዊዝድራው እያደረግን እንመለከታለን። እዚህ ጋር እንደምትመለከቱት አሁን እንትን ዶላራችን ጽፋ 11 ዶላር ዊዝድራው እናደርጋለን ማለት ነው። 11 ዶላር። ኦኬ፣ 11 ዶላር ዊዝድራው እያደረግን እንመለከታለን። ይሄ ስቴፕ 1 ነው። እዚህ ጋር ዊዝድራው እናደርጋለን። ኦኬ፣ ዊዝድራው አልኩት። እንደምትመለከቱት ሰክሰስፉል ኦፐሬሽን አለኝ። አሁን ደግሞ ወደ ሜሴጃችን እንገባለን ማለት ነው። ስቴፕ 2 ሜሴጅ ደረሰኝ። እንደምትመለከቱት አሁን ስቴፕ 2 ሜሴጅ ደርሶናል። ስለዚህ አሁን ይሄው 127 ይሄ ከቴሌብር የተላከልኝ ነው። እስከ አንድ ጊዜ ነካ አድርገን ወደ ሜሴጅ እንግባ። እንደምትመለከቱት አሁን እዚህ ጋር ስንት ልኮልኛል? 1339 ብር 11 ዩሮ ነበር ዊዝድራው ያደረግነው ቅድም። ስቴፕ 3 ወደ ቴሌብር እንግባ። ደርሷል አልደረሰው የሚለውን እዛ ላይ እናረጋግጣለን። ይሄው እንደምትመለከቱት ከቅድሙ አፕሊኬሽን የተላከልኝ 1339 ብር ነው። 95 ብር ነበረኝ። ይሄው አጠቃላይ ደምሩትና 1446 ብር ቴሌብር አካውንቴ ላይ አለ ማለት ነው። ምናልባት የሰው እንዳይመስላችሁ ያንቀሳቀስኩኝ ያሳያችኋለሁ። እንደምትመለከቱት ቀጥታ በኦንላይን ስራ ብቻ በ10 ደቂቃ በ15 ደቂቃ እንደዚህ ማግኘት ትችላላችሁ ማለት ነው። ይሄውና እንደምትመለከቱት በባለፈው ባሳያችሁ ቪዲዮ ላይ ብዙዎቻችሁ ዊዝድራው አሳየን ያላችሁኝ ነበረ። ይሄው በዚህ መልኩ ዊዝድራው ያረኩኝ አሳያችኋለሁኝ። እኔ እንደኔ ምርጫ ከሆነ ቴሌብር ባትጠቀሙ አሪፍ ነው። ለምንዛሬ ካላችሁ ባይናንስን ተጠቀሙ። ባይናንስ ይሻላችኋል ማለት ነው። እንደምትመለከቱት ብራችን በዚህ መልኩ ደርሶናል ማለት ነው። ይሄን ይመስላል ውድ ቤተሰቦቼ። እናንተም ጠንክራችሁ ከሰራችሁ በዚህ መልኩ መቀበል ትችላላችሁ ማለት ነው። ያው 1440 ምናምን ብር ማለት ነው። እዚህ ጋር አሁን የፈለኩትን እንትን ብል ፈጽማለሁ ማለት ነው። ክፍያ ለመፈጸም ፈልግ በዚህ መልኩ ደርሶናል እና መሰግናለሁ ማለት ነው። የዛሬ ቪዲዮ ይሄን ይመስላል። በሌላ በምርጥ ቪዲዮ እስከምንገናኝ ጉድባይ ባይ። የዚችን አፕሊኬሽን ሊንክ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እዛ ላይ ገብታችሁ በመንካት እናንተም ተቀላቅላችሁ እንደዚሁ ብር መስራት ትችላላችሁ ማለት ነው። ይመቻችሁ። ባባይ